በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አሱሩ ወሰኒዩ ለጥር በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ሊቀ መላእክት ሚካኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቹን ልያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ አገሩ መለሰው። ወንድሙ ኤሳውን በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። ሰላም ለከ ሚካኤል አሃዱ ምነ ሊቃናት ልዑላን ለእግዚአብሔር ጸማዱ አመተፈኖከ ትኩን ረድኤተ ቴዎድሮስ ጊዜ መራዱ ከመቆጽም ነፋስ ሰባቁ ዝርዕዱ ሶበ መጥባይተከ ነጸሩ በእዱ። በዚችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሌዎስ በሰማዕትነት አረፈ። ይህም ታላቅ ተጋዳይ ከአንጾኪያ አገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማርያኖስም በጦርነት ውስጥ በሞተ ጊዜ ልጁ የሱጦስም በጦርነት ውስጥ ነበር። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበር። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብጽ የሆነ የሱጦስ እህት የንጉስ ኑማርያኖስ ልጅ ሚስት ሆነችውና ነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶችን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሸበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስም ክህደት ምክንያት የሆነ የቁዝ ንጉሥን ልጅ ኒጎሚዶስን 2 ጊዜ የማረከው እርሱ ነው። ከአባ አጋግዮስም ዘንድ ባኖረው ጊዜ አጋግዮስ በኒጎሚዶስ ክህደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናድሌዎስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለወንዲዮስ የሚባል ወዳጁም ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፍ መላእክት ያመሰግናሉ። ከበታቹ ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናድሌዎስ ሆይ ለኔ ልጅ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማን አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተ ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና በእሳት ባሕር 3 ጊዜ አጠመቀው። ሁለመናውም በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናድሌዎስም ጌታችንን ከወዳጀ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁስ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህም በኋላ ቴዎድሮስ በናድሌዎስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አመጧቸው። ከዚህም በኋላ ቴዎድሮስ በናድሌዎስ አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አመጠቋቸው። ከእሳት ባሕር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናድሌዎስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለውንዲዮስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህም በኋላ የቁስ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናድሌዎስን እኔንና ወንድሜ ለውንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህም በኋላ በዚያንም ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሠ ቁዝ እንዴት እርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናድሌዎስ ላከ። ዲዮቅልጥያኖስ ጌታችን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁስ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በናድሌዎስም
ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሄድ። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከእኛ ጋር ይኖር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ካንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮሁ። የተመሰገነ ቴዎድሮስም ዳግመኛ ነገራችሁ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዝ ወርደው እንዳላቸውም ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ። ምስክሮች በርቱ፣ ጽኑ፣ አሸናፊዎችም ሁኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ በናድሪዎስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን በከተማ ውጭ ትቶ ከሁለቱ ወዳጆቹ ከለውንዲዮስና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህም በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናድሪዎስም ንጉሡም ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለውንዲዮስና ኒቆሮስ ንጉሡን ረገሙት። እርሱም ተቆጣ። ለውንዲዮስንና ኒቆሮስን ወደ ሚዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስ የፋርስ አገር የሰራዊት አለቃ መኮንን ስለነበር ከፋርስ ሰዎች የተነሳ ዲዮቅልጥያኖስ ፈርቷልና። በዚያም ለውንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናድሊዮስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲሸነክሩ ታዘዘ። የእግዚአብሔር መልአክ ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩህ ቴዎድሮስ ሆይ ሰላም ይሁንልህ። ይህን ሁሉ መከራ ስለ ስሜ ታግሰሃልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እሊህም ብረቶች ከሥጋ ውስጥ አውጥቼ እንዳድንህ ትሻለህን? አለው። ቴዎድሮስ በናድሪዎስም ጌታችንን እንግዲህ ስለ ከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በናድሪዎስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም ክብር ተመከራ ለመቀበልህ፣ ሶስተኛው ስለ ስም የደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው። ስምህን ለሚጠራና መታሰቢያን ለሚያደርግ በሁሉ ቦታ ከመከራ ሁሉ አድነው ዘንድ ለድሆችም ምጽዋት የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገልህን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንህንም የሰራውን ሁሉንም ኃጢአቱን ይቅር ብዬ መንግስተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3ቱም መላእክት አየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናድሊዮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናድሊዮስ ሰራዊትም የነገስታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮሁ። ንጉሡም ሰምቶ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ አጽቅ ዘብሔረ ምስራቅ በመንግስተ ክርስቶስ ተዓጸፍ አልባሰ መብረቅ ዘይተከድነ ቅንዋተ በአምሳለ ቆጽል ጽፉቅ ሙስተ ስጋከ ኢሃሎ ሩቅ ሰላም ለክሙ አይላፈ ቴዎድሮስ አይናቅ 250,000 ዘበሁልቁ ኦ ስርግዋን በጽጌ ሃይማኖት ሰንሰሪቁ አምስጡኒ እምነጻማ አመት ከውን ኩሪያቁ ከመእማ እገት ያመስጥ ምዳቁ ሰላም ለለውንዲዮስ ወለቢጹ ኒቆሮስ መኮንነ ፋርስ ምስለ ቴዎድሮስ ሰማዕት ወልደ ሲድራኮስ ዘአጥመቆሙ በእሳት ወበመንፈስ ቅዱስ ወሃቤ ሕይወት ኢየሱስ ክርስቶስ። በዚችም ቀን የቅዱሳን የሰማዕቱ የዩልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የቃና ክፍል በሆነች በቃና በሰርግ ቤት የሰራው የታምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይህች የታምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩም በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይተህ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን።
ሰላም ለሁረትከ ውስተ ቤተ ከብካብ በፍቅር ከመታዊን ማየ እግዚአብሔር ዝንቱ ኃይልከ ዘባሃቤነ መንክር ለከሰ አልቦ ዘይሳነከ ግብር እስመ ገባሪሆሙ አንተ ለሰማይ ወምድር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማሱሩ ወሰሉሱ ለጥር በዛቲ ዕለት አይረፉ 7 ደቂቅ ዛቅረብኩ ማህሌተ አዘኪረ አይላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከብ ዘንዴቴ መጻፈን ተረሰይከ እግዚኦ ጸሪቀ መበለት ወከፈ ምላቦ ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ እምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ሁሉም ባይ ሰውረ የመሐረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይረፍክሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሳሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ኢይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማህፀነ ለክርስቶስ በስጋሁ ወበደሙ ዛቲ መጽሐፈ ስንክሳር ዜና ግዝእትነ ማርያም እመ ብርሃን ወዜና መላእክት ትጉሃን ወዝክረ ነቢያት ቅዱሳን ወስብከተ ሐዋርያት ፍንዋን ወገድለ ሰማዕታት መዋዕያን ወዝክረ ኩሎሙ ጻድቃን እለ ኤሉ አድያማተ ስቃይ ወተጋድሎ ከመ ያብዙ መክሊተ ምግባራት ፍድፉድ ክሂለ ረድኤቶሙ ይቀበነ ለኩልነ ውልደ ጥምቀት ወይቀባ ለአገሪትነ ኢትዮጵያ ለዓለመ ዓለም አሜን።